ለመጀመሪያ ግን ዛሬ ኦገስት 1 ለኢትዮጵያ ሰራዊት ለብልጽግና ሰራዊት የመጀመሪያ ታሪክ ነው። በድሮን የተቀጠቀጠበት ለመጀመሪያ ጊዜ በድሮን የተቀጠቀጠበት ኦገስት 1 ነው፣ ይመዘገባል ማለት ነው። ተጋሩ የአማራ የኦሮሞ ታጋዮች በሙሉ እና የዚህ ትግል ደጋፊዎች ጸረ አብይ አህመድ የተሰለፉ ትግል ደጋፊዎች የሆናችሁ ሁላችሁ ደስ ሊላችሁ የሚገባ ዛሬ ብልጽግና የመጀመሪያ ከላይ የሚወረወረውን ቆመጥ ቀምሷል ዛሬ እና የመጀመሪያ ሬኮርድ ሰባሪ ዛሬ በሸረሪና የተሰለፈው የብልጽግና ሰራዊት ነው። የመጀመሪያ ታሪክ ነው። እኔ እናገር ነበር ቲዲኤፍ በድሮን ተመቷል፣ አማራ ፋኖ በድሮን ተመቷል፣ ኦላ በድሮን ተመቷል። መከላከያ ብቸኛ ያልተመታ በድሮን መከላከያ ነበር። በቅርቡ ይቀምሳል ብያችኋለሁ። ዛሬ ቀመሰ። በሰፊው እንሄድበታለን። በተለይ ነገር እንሄድበታለን። ስለዚህ ጉዳይ ራሳቸው ካላወጡት እኛ እናወጣዋለን። ምንድነው በሸረሪና በኩል ዓላማው ምንድነው በሚለው ጉዳይ በቀደም ሲል ያቀረብነው አጭር መረጃ ነበር። 3 ሰዓት 4 ሰዓት በፊት አጭር 32 ደቂቃ ምናምን ጊዜ ካላችሁ እሱን ብትመለከቱ ደስ ይለናል። መረጃ ስላለው ሸረሪና ምን ፍለጋ ነው ወደዛ ብልጽግና ጦርነት የከፈተው ሲባል ያገኘነው መረጃ አለ። አንደኛ ምን ያህል ጥንቃቄ እያደረገ እንዳለ ይሄን ምክር የመከሩት እነማን ናቸው? ምክር የመከሩት መቼም ወታደርን ያደንቃል፣ ጀግናን ያደንቃል። ሐሳብ አመንጭነት ሐሳብ የሚያመነጩ ሐሳባቸው ጥሩ ነበር ብሎ ያደንቃል። አድናቆቱን ችሯቸዋል። ይሄን በሸረሪና ጀመረ የተባለው በጣም ሐሳባቸው ጥሩ ነበር ነው ያለው። ከፍተኛ ወታደራዊ ሰው ነገረኝ ነውና ምንድነው የተፈጠረው? በሸረሪና በኩል ምንድነው ዓላማው? ሱዳን ነው በዛ በኩል ያለው፣ ተከዘ ነው የሚፈለገው። ትግራይ ዋና ከተማ በዚህ መቀለ እንገባለን የሚለው ጌታቸው በዚህ በኩል፣ ጻድቃን እንገባለን የሚለው በዚህ በኩል፣ ሸረሪና በዚህ በኩል መሃል ላይ ደመቀ ዘውዱ የሚያስተዳድረው የኦፒዲኦ ግዛት የኔ ግዛት ነው የሚለው ምዕራብ ትግራይ በዛ ጫፍ ላይ ያለችው ምናልባትም ብላ ከአንድ ወረዳ በታች ነች። ቦታዋ ከአንድ ወረዳ በታች ነች። ቲዲኤፍ ስር ያለችው ደመቀ ዘውዱ ዞር ብሎ ማይሄድባት፣ የብልጽግና ጦር ዞር ብሎ ማይሄድባት፣ እሾህ እንደተዘራ እሾህ የሚወጋ በሙሉ እሾህ ሆኖ ይሁን ዓመት እየታገለ ያለው አይነክ ሆኖ ለምን ወደዛች አንድ ወረዳ ለመቆጣጠር ለምን ሄደ ቢባል የደረሰን ሐሳባቸው ጥሩ ነበር። ምናልባት እንደ ጻድቃን ምናምን ሳሙራ በደንብ አግዘውት በዚህ ምክንያት በዚህ ይሻላል ብለው አስቦት ይሆናል እና ሐሳባቸው አይከፋም አለ። ከወታደራዊ ቋንቋ ጠላት እንደዚህ ማሰቡ የሆነ በቃ ጥሩ ነው፣ ሳብስታንስ የሆነ ነገር አለው ብሎ አስበው ዋና ዓላማቸው የነገረን አንደኛ የጽምዶ ኃይሎች ጌታቸው ረዳ ካህሳይም ነብርሃኑም ነገታቸው ጉዲናም ነጻድቃንም የሚያውቁት ጻድቃንም ጋሸና በኩል ይመጣሉ። ከጋሸና በዚህ ነው መምጣት የሚፈልጉት ምናምን ነው ብሎ የሚያወሩት ቲዲኤፍ የአማራ ኃይሎች ኦላ ሐጂ ኢብራሂም ሌሎቹም መምጣት የሚፈልጉት ፕላን አላቸው። እነሱ ሚሌ ነው፣ በሰቆጣ ነው፣ በጸለምት ነው፣ በየት ነው በቃ ወይ በአሶሳ ነው፣ በጅማ ነው ወይስ በዚህ በአዳማ ነው፣ በየትኛው በ4 ኪሎ ነው፣ ዋትኤቨር ይመጣል። ፕላን አላቸው። ስለዚህ ይሄ ፕላን ደርሷቸዋል አላቸው፣ እጃቸው ላይ አለ። ይሄን በዚህ በኩል መምጣታቸው ያውቃሉ። ግን አቅም ስለሌላቸው ቢደርብ መካናይዝ ቢደርብ መድፍ ቢደርብ የመድፍ አይነት ቢደረድር ያው ይደረድራል። መቼም ምንም ይደረድረው ነገር የለም። ራስ ዳሽን ተራራ ሄዶ እዚያ ይደረድረው። መቼም ሰውና መሳሪያ ነው የሚደረድረው መረጃ ካገኘ በዚህ ይመጡብኛል ብሎ ካሰበ። ስለዚህ ምንድነው ያደረገው? ይመጡብኛል ያለ ብሎ ያሰበውና መረጃ የደረሰው የሆነ ቦታ ነው። ከዛ ምን አደረገ? በፍጹም ጫፍ በሱዳን ጠረፍ በጣም በሱዳን ጠረፍ መሃል ላይ ምዕራብ ትግራይ ሁመራ ይውላ ጸገደ ምናምን ደመቀ ዘውዱ እዛም ተቆጣጥረዋል የሚለው አካል ባለበት ሰዓት ጋፕ ዝም ብሎ ላይ እዛው ለብቻው የተቀመጠ ከሞት አፋፍ ወጥቶ የምዕራብ ትግራይ ወጣቶች በራሳቸው ተራራጅተው እነሱ ሳምሪ እያሉ የሚያንቋሽሹት ነበር። ሳምሪ ወጣቶች ቡድን ነው፣ ገዳይ ነው፣ ወንጀለኛ ነው ሲል መጨረሻ ላይ በስሙ ነው የጠሩት። አርሚ 70 ነው የሚባሉ አሉት። አርሚ 70 በስሙ ነው የጠሩት። አንዳንዴም በዚህ በኩል እኮ ነው አርሚ 13 እኮ በዚህ ሄደች እኮ ምናምን ሄደች እኮ በሸራሮ እኮ ወጣች እኮ ወደ ሱዳን ስትሄድ እኮ ተመታች ምናምን ሲሉ ነበር። ለማንኛውም ግን ሳምሪ ምናምን ወይዘሮ ሳምሪ ሳምራዊት ምናምን ትተው
በስማቸውን መጥቀስ ጀመሩ። አርሚ 70 ባለቆመጥ ነው። ብልጽግናን አፈርድሜ የሚከት ሰራዊት ነው። መርሲለስ ነው። አገነስ ብልጽግና ማለት ነው። ስለዚህ ዓላማው 4 ዓላማ ነው። አንደኛው ሚዲያ ላይ አይነገርም። ብልጽግና በሸረሪና በኩል የጀመረበት ጦርነት ምክንያቱም ዓላማቸው 4 ነው። አንደኛው ለሚዲያ ሆነ ማንንም ያውቁት የጽምዶ ኃይሎችና አብይ ብቻ ነው የሚያውቁት እና ብርሃኑ ጁላ ጻድቃን አንደኛው ያውቋታል፣ ግን ለሚዲያ ሆነ እነሱ አይናገሩም። የጽምዶ ኃይሎችም አይናገሩም። የሚናገረው ግን ሶስቱ ልንገራችሁ። አንደኛ ለምንድን ነው በሸረሪና የጀመረው? የጽምዶ ኃይሎች ወታደራዊ እቅድ ኮንፊውዝ ለማድረግ ነው። ዋስ ጎይንግ ኦን እዚህ በዚህ በኩል ጨርሰን ሰፖዝ ለምሳሌ በኢረብቲ ነው፣ በአፋር ነው፣ በሰቆጣ ነው፣ በጸለምት ነው፣ በቆቦ ነው፣ በየትም ኤኒዌይ ግን ፕላን ያወጡትን ባልተገመተ ነገር መጡብን እኮ ምን ማለት ነው? በዚያ እንደ የተነጋገርነው ምንድነው? እና ደግሞ ዲፕሎይ ያደረጋቸው ተጋሩ አሉ። ምንድነው የሚለው? በቃ ህወሓት ጦርነቱ ጀመረ። ጌታቸው ረዳ ይመጣል። አድኑኝ እኮ አለ ጌታቸው ረዳ እኮ አሁን ከአሜሪካ ሄዶ አቡዳቢ ነው የሄደው። አዲስ አበባ ገብቷል አልገባም፣ ግን አቡዳቢ ነው። ከዚህ አሜሪካ ሄዶ አቡዳቢ ነው የገባው። ግን ሶሻል ሚዲያ ላይ የደብረጽዮን ንግግር ያወጣና ሪአክት ነው የሚያደርገው። ተመልከቱ ንግግሩን በሙሉ የራሱ አጀንዳ ይዞ ያመጣል። እኔ ፖስት ሳደርግ መንጀሪ ነው በቅጽበት 30 ደቂቃም አልፈጀበትም። ቆረጥ አድርጎ ዛራ ብለው ሎጎ የነበረው ዛራ የሚለው ሎጎን ቆረጥ አድርጎና ራሱ ከዛ አውት ኦፍ ኮንቴክስት ጭምር ቆረጥ አድርጎ ፖስት ያደርጋታል። ባለፈው ያየሁት እሱን 30 ሰከንድ 30 ደቂቃ አልጠበቅም፣ ወዲያው ነው እንትን ያደረገው። አሁንም ደብረጽዮን ሪአክሽን ላይ ነው ትኩረት የሚያደርገው። የራሱ አጀንዳ አይሰጥም። እንደዚህ ፎ አድርጎ ደብረጽዮን እንደሚሰጠው አጀንዳ መንጆሪኖ እንደሚሰጠው አጀንዳ አይደለም የሚሰጠው እሱ። አንደኛ ሰጪ ሲኖር እኮ ተቀባይ አለ ብሎ ሲያስብ ነው። ተቀባይ የለም። አሁን የጌታቸው ደጋፊ ነኝ ማለት የናዚ ደጋፊ ነኝ ልክ እንደማለት ዋጋ የለው። አሁን ናዚ ደጋፊ ነኝ ጀርመን ነውር ነው አይደል? የጌታቸው ደጋፊ ነኝ ብሎ ትግራይ መናገር ለምሳሌ አንያ ማን ብትሉት አብይ ደጋፊ ነኝ እያለ ነው። በቃ ዲያስፖራ የሚኖር እዚህ የትግራይና የአማራ ጉዳይ ከወልቃይትና ከራያ ጸለምቲ በላይ ነው። ስንቶቻችሁ ይሄን ቋንቋ ሲሪየስ ለወሰዳችሁት? አይኖ ቲክቶክ ላይ ምናምን ተቆራርጦ የተወሰዱ ንግግሮች አሉ በደንብ የገባቸው ከወልቃይት ምዕራብ ትግራይ ራያ ምናምን በሚለው ፖለቲካ ከዛ በላይ ነው። አሁን የትግራይና የአማራ ህዝብ አሁን የገጠመው ችግር እንቅጩ ነው የምናገረው። ስለዚህ ምንድነው የፈለገው? ምንድነው የሚፈልጉት? መንጀሮ ነው ምንድነው ያለችው? ምዕራብ ትግራይ እንገባለች እና ያለችው ብልጽግናን እንቀብረዋለን ያለችው። ብልጽግና የት ነው ያለው? 4 ኪሎ ነው ያለው። ስሩ ግንዱ የት አካባቢ ነው? 4 ኪሎ ነው ያለው። 4 ኪሎ መተን መንግለን በአሮጌ ሰለን እንቀብረሃለን ያለችው። ስለዚህ ማን እንደዚህ ያለው? ሌሎች የፋኖ ኮማንደሮቹ እኛ እናውቃለን፣ እናንተ ፕሪቶሪያ ሄዳችሁ ኑና አግዙኝ በዚህ በኩል ከዛ ይሄን አደርግላችኋለሁ ብለ ታሪካዊ የሆነ ውለታ ውለውልናል። የትግራይ ኃይሎች ቲፒኤልኤፍ ኃይሎች የቲዲኤፍ ኃይሎች ታሪካዊ ውለታ አድርገው ወደ አማራን ተኩስ ወደ ኤርትራን ተኩስ የራሱ ጉዳይ የራሱ ተወጣው ብለው አሁን 4 ዓመት ሙሉ ያው የተንደባለለ ነው። እንደ እባብ መቆም አቅቶት እየተሳበ ነው። ተሳቢ የሚባሉት ይሄ ምንድነው? ሬፕታይልስ ምንድነው የሚባሉት? እንስሳ እንደዛ ሆኗል። እንደ እንሽላሊት ምናምን እየተጎተተ መቆም አይችልም። ለምን? የአማራ ፋኖ እየቀጠቀጠው ያልበደበደ ስለሆነ መሬት ላይ ነው። ስለዚህ አሁን በሸረሪና ሲጀምር ይሄው ቲዲኤፍ ወይ ህወሓት በሉት ቁም ነገር በቃ ምዕራብ ትግራይ እኮ እኔ በደም እኔ መስዋዕትነት ከፍዬ እንካብ የሰጠውን ይውል በዚህ በኩል ጦርነት ጀመረ። አይፈልግም። በራያ በኩል ወደ አዲስ አበባ መጣት አይፈልግም። ወይ ወደ ሚሌ ሄዶ ሚሌን መቁረጥ አይፈልግም። የ4 ኪሎ ስልጣን አይደለም የሚመኘው፣ እኔን ሊያስወግድ አይደለም የሚመኘው የሚፈልገው። የአማራ ፋኖ ወይ የሸወደህ ነው፣ ምዕራብ ትግራይ ሊበላ ሊያስበልስ ነው እየታገለ ያለው ብሎ በራሱ ጊዜ ሄዶ የጀመረው። የአማራ ህዝብ ጥንቅቅ ያለ ዕውቀት ሊኖረው ይገባል። በዚህ ላይ የሰውየው አማካሪዎችም ግን አለማድረግ አይቻልም። ጻድቃን ከመከረው ወይም ሳሞራ ከመከሩት ምናምን ጥሩ ነው። በቃ ቢያንስ የሆነ ሳብስታንስ አሳይቷል። ዋናው ዓላማቸው ጠላት ነዋ። የትግራይ የአማራ ታጋዮች የአማራ ኃይሎችን የትግራይ ኃይሎችን የኦላ ኃይሎችን እንዴት አድርገን ጽምዶዋቸውን እንዴት አድርገን እናፈራርሰዋለን በሚለው ነውና ሐሳባቸው በቃ አማራ ህዝብ
ምንድነው እዚህ እኛ ሌላ 4 ኪሎ እየተመኘን 4 ኪሎ አብረን ጥለዋለን እያሉ ህወሓት ከመጣች ምዕራብ ትግራይ ላይ የተዋጋች እኮ ነው የሚል መንፈስ በአማራ ማህበረሰብ ውስጥ እንዲሰርጽ ለማድረግ ነው። ይሄ ንግግር በትግራይ ያሉ ኦቶሪቲስ በፕሬዝዳንቱ ነው፣ በህወሓት ጽሕፈት ቤት ነው፣ በኮሚኒኬሽን ጽሕፈት ቤት ነው ይሄ የምናገረው ቁም ነገር ነው ብሎ ካሰቡት ክሊርሊ በኦፊሻል በሆነ ስቴትመንት ማውጣት መቻል አለበት። ዓላማቸው ምንድነው? በሸረና የጀመረው ጦርነት ምን ዓላማ ያነገበ ነው? እኔ እንደ ሰው እንደ ሚዲያ ወይ ዛራ ሚዲያ እንደ ሚዲያ እየተናገረው ነው። ውሸት ነው ከተባለ የራሳችን ኃላፊነት ወስደን የምንናገረው ነው። ቁም ነገር አለው ካሉ ግን ዓላማ ምንድነው? ምን እንደሚፈልጉት ለምንድነው እዚህ ጋር በራሱ ምዕራብ ትግራይ ጦርነት የጀመረው ሲባል ትግራይና አማራ እየመጡብህ ነው፣ ሰሜኖች እየመጡብህ ነው ብሎ የሚጫወተው ጨዋታ አማራ ህዝብ ይሁን አይደለም ወደኔ መምጣት አለ የሚፈልጉት ይሁን መሬት ላይ እኮ ሊዋጉ ነው ዋክቶ በኃይል እኔ ሰጠው በኃይል ወስዶ እኮ ሸረሪና ላይ የተዋጉ ብሎ ሜሴጅ ለማስተላለፍ ነው። ይሄ በኦፊሻል ደረጃ ቢናገር ደስ ይለኛል። በትግራይ በኩል በተለይ ያሉ ሰዎች ሊናገር ጥሩ ነው። በሌላ በኩል ግን ለብልጽግና እንደምታውቁት ያኛው እንደ ደሴት የሚቆጠር ነው። አርሚ ሰባ ሸረሪና ደሴት ነው። በዛ በኩል ተከዜ ነው፣ ክረምት ነው አይደል? ክረምት ነው እና ካሸነፋቸው በቃ መውጫ የላቸው፣ በቃ ወደ ሱዳን መሻገር ያላቸው። በዚህ በኩል የተከዘዘብ ነው፣ በዚህ በኩል መቃና አጋዥም የለም፣ ረዳት ቶሎ አይመጣላቸውም። በቃ ይሄ ሰራዊት አለ ዝም የፈለኩት እጅ አሳልፋለሁ እና ረዳት አይችሉም። ትንሽ ድል እንኳን ባገኝ ብሎ ድል ለሰራዊቱ ሞራል የምትሆን ድል። ምክንያቱም በዞብል ሊያደርገው አይችልም፣ በቆቦ ሊያደርገው አይችልም። ያቃታል። ብርሃኑ ጁላ እንኳን ያቃታል። ምንድነው ፍሽ ብሎታል እኮ ፍሽ ፍሳማንጁስ ዞብል ተራራ ላይ ሆነን ይሄ ሁላ የቆፈር ነው አመት ሙሉ የተዘጋጀ ነው ምሽግ ምን ሆነን እንዴት አድርገን በሁለት ሰዓት ያፈረስከን ብሎታል እኮ አዲስ አበባ ሄዶ ሰላም ከተፈራረሙ በኋላ የዞብል ምንድነው ምን አይነት መሳሪያ ነው የተጠቀማችሁት እንዴት ነው ያፈረሳችሁ ብሎታል። በሁለት ሰዓት ዞብል የሚያክል ተራራ እንዴት አፈረሳችሁብን ያለው እና እነሱ ከታች ሆነ ወደ ላይ እየተኮሱ ያቃል ዞብል አካባቢ ምን አይነት ጉድ ሊገጥመው እንደሚችልና ያኛው አጋጣሚ ይሄ ነው ዓላማው ወስ ትንሽዬ ለብልጽግና ሰራዊት ሞራል የምትሰጥ የሆነ ድል እንኳን ባገኝ ብሎ ነው የሞከረው አጋጣሚ። እና አራተኛው አጋጣሚ ለሚዲያ ሆነ ያው የዲፕሎይመንት ሪዲፕሎይመንት እና የሰራዊት መንቀሳቀስ ምናምን የሆነ ነገር እዚህ ጋር እንዲሳሳ እዚህ ጋር እንዲጠነክር ምናምን የሆነ ነገር አለ አይደል? ብልጽግና ቤትም ነው የገባበት አይደል? ወሽመጡ እስኪቆረጥ ድረስ ተበትኗል ሰራዊት። በዚህ በኩል ዲፕሎይመንቱ ተመልከቱ ብልጽግና እና ለሚዲያ ባይሆንም አብይና የጽምዶ ኃይሎች ብቻ የሚያውቋት ነው። ኦላ ያውቃታል። እቺ ሚስጥር ማማቃችሁ ኦላ ያውቃታል። በርታ ቤንሻንጉል ጉሙዝ ኃይሎች ያውቋታል። ቲዲኤፍ ያውቃታል። የአማራ ፋኖ ኃይሎች ያውቋታል። ምናልባትም ኤርትራ ያውቁት ሆነ እርግጠኛ ነኝ። ብልጽግናም ያውቃታል። ግን ለሚዲያ አይሆንም። እነሱ ለማይናገሩ ዝም ብለን እናልፈዋለን። ከቦታው ከሸረሪና ያገኘነው መረጃ ምን ያህል ቦቅቧቃ በጣም ፈሪ መሆኑን የነገሩን ልንገራቸው። በጣም ፈሪ ሆነ። እኔ በውትድርና ነኝ። መካናይዝ ለምሳሌ የመካናይዝ አሰላለፍ አንደኛ ሜዳ ነው ቦታው ሸረሪና ሜዳ ነው። እርሻ የመካናይዜሽን እርሻ የሚሆን ነው። ለእግረኛ ምቹ አይደለም። በእግረኛ ልኮ ኢትዮጵያ ወጣት ይሄ ብልጽግና ስራ ልጆች እግረኛ ልኮ ምንም ሊተርፉ አልቻሉ። አንደኛ ተመጣጣኝ አይደለም። ያ ቲዲኤፍ ነው። ያ ቲዲኤፍ ማለት ብዙ በድሮንም በመካናይዝድ ምናምን 2 ዓመት ከምናምን ያኔ ብቻው እዛች ወረዳ ምንም ንቅንቅ ሳይል ከዛች ወረዳ ድንበር ላይ ገፍተ እንኳን ድሮን በምናምን ስትመታ እንኳን ንቅንቅ ያላለ ነው። ብዙ ፈተና ያለፈ ነው። አሁን ዛሬ ጠዋት እዛ የሸኛች በመካናይዝድ መጀመሪያ መካናይዝድ ብሎ ሲወረውር ብሎ እግረኛ ግቡ ሲላቸው የተበለሰ ኦልሞስት የለም እየተባለ ነው። ተበታትኖ እኔ ጂኦግራፊ በደም ስለማይገባኝ እንጂ የተወሰነ ሰራዊት ተቆርጦ አቅጣጫ ጠፍቶበት ወደ ማይካድራ አካባቢ ሄደ። ተከተሉ ተብሎ እሱን እየለቀምነው ትንሽ ቅጣት እየሰጠነው ነው አሉ። ያው ዩቲዩብ ላይ እንደዛ ነው የሚባለው። ቅጣት እየሰጠነው ነው አሉ። ብልጽግና